እኛ እንደነሱ ነውረኞች ስላይደለን የውጭ ጠላት አንጋብዝም። ከዚህ በላይ ቡልጉ ከዚህ በላይ ጭራቅ ሊኖር አይችልም። መብታችንን ሊነጥቀን የሚመጣውን ግን እንመክታለን፣ ከራሳችን ላይ እንመልሳለን። አንድ ጭራቅ ነው ያለው፣ እሱም 4 ኪሎ ነው ያለው። ልጆቻችንን በየመንገዱ ሲደፋ የኖረው አጫሉን የበላው በቴን የበላው አንድ ጭራቅ የአብይ አህመድ የሚባል ጭራቅ ነው። ከኤርትራ በመለስ ያለው አትሊስት ኢትዮጵያዊው በአገሩ ጉዳይ ላይ በሚወጋቸው መንግስት ላይ መተባበር አለባቸው ብዬ አምናለሁ። ሁሉንም የገደላቸው የዘር ማጥፋት ያከናወነባቸው የዘር ማጥፋት የጀመረባቸው ያልጨረሰበት ትግራይም አማራም ኦሮሞም ደቡብም ላይ ያደረገው አብይ አህመድ ምናቀው ጭራቅ ይሄ ልክ ነው። ትግራይ ላይ ከኤርትራ ጋር ተባብሯል። አዎ ኤርትራን ግን የጋበዘው ጭራቅ እሱ። በነገራችን ላይ ትብብሩ አንዱ የሚያስፈልግበት ምክንያት ይሄ አገዛዝ የክህደትም ስርዓት ስለሆነ የአገር ክህደት ስርዓት ልክ አገር ውስጥ ብዙ ውሸትን እየፈበረከ አንዱን ከሌላው እንደሚያጋጨው በዓለም አቀፍ ማህበረሰብም ዘንድ ብዙ ውሸትን በተለያየ መንገድ እየሰጠ ይሄን አድርግላቸዋለሁም እያለ ቃል እየገባ ብዙ ችግር ውስጥ ከቶታል አገሩ። ከዚህ በፊት ከኤርትራ ጋር ታረቅን ሲባል በምን አይነት መግባባት ላይ እንደታረቁ ግልጽ ሳይሆን እንዳደረገ እናውቃለን። again አብዛኛው የዓለም አቀፍ ማህበረሰብ በኤርትራና በኢትዮጵያ መካከል የነበረውን ስታንድ ኦፍ በባድመ ጉዳይ ላይ ያለውን ሶልቭ አደረገ ብሎ ጨፈረ። ያን የሆኑ እናውቅ ነበር። ይሄ ነገር የጦርነት ስምምነት ነው፣ የጦርነት ፓክት ነው እንጂ እውነተኛ የሰላም ጉዳይ አይደለም ስንል ነበር። አንቲቴቲካል ስለሆነ አስተሳሰባቸው ማለት ነው። እሱ አሰብን ምናምን እያለ እዛው እኔና ኢየሱስ እንደመር አሰብን የሚለው ሰውዬ ፈጽሞ አንቲቴቲካል እንደሆነ ኢቭን በስምምነታቸው ጊዜ ግልጽ ነው። ይሄን ኢምፔሪያል ጎስት ይዞ የሚንቀሳቀስ አስተሳሰብ ይዞ የሚንቀሳቀስ ሰው ከዚህ ኢምፓየር ጋር 30 ዓመት ሙሉ ተዋግቶ ነፃ የወጣን ሀገር ወደብ የኔ ያደርጋለሁ ምናምን ብሎ ሲናገር በዛን ጊዜ እንኳን በጫጉላው ጊዜ እንኳን ማለት እንደማይስማሙ የታወቀ ነገር ግን በአገሩ ላይ ለማዝመት ያንን ጦር ታላቅ ክህደትን ፈጽሟል። ይሄ የክህደት ስርዓትም ስለሆነ ጭምር ነው በትብብር ማጥፋት ያለበት። አንተን ለማጥፋት የማይጋብዘው የውጭ ኃይል የለም። ኬንያ ሄዶ አልሸባብና የኦሮሞ ነጻነት ግንባርን እናጥፋ አግዙኝ ያለ ሰው ነው በግልጽ። የኦሮሞ ነጻነት ግንባር ለማጥቃት ሲፈልግ የኬንያ ፖሊስን በሙስና ገዝቶ በደቡብ ምዕራብ ኢትዮጵያ በኩል የኦሮሞ ነጻነት ሰራዊትን ካምፕ አጠቃው ምናምን ሲል ነበር። የውሸት ነው ግን በሙስና በገንዘብ ገዝቶ የሎካል ፖሊሱን ብዙ ፕሮፓጋንዳ ሊሰራበት ሲሞክር ታያለ። የአገር ክህደት ፈጽሞ በአንተ አገር ውስጥ ሌላ የውጭ ኃይል ሰራዊት አስገብቶ የውጭ ተቋማትን ድጋፍ ኢንሊስት አድርጎ የሚጠቀም ሰው ከዚህ በላይ ቡልጉ ከዚህ በላይ ጭራቅ ሊኖር አይችልም። ኦሮሞ በታሪኩ ያየው የመጨረሻው አስፈሪ ጭራቅ ህልሙን ወደ ቅዠት የቀየረበት ጭራቅ አብይ አህመድ የሚባል 4 ኪሎ ያለ ጭራቅ ነው። ህልሙን በተለይ የኦሮሞ ወጣት ህልሙን ወደ ቅዠት የቀየረበት አብይ አህመድ ህይወቱን ወደ ሲኦል የቀየረበት አብይ አህመድ ሰው ህያው ሰው እንዲቃጠል በእሳት ሲቃጠል ያየነው በአብይ አህመድ ዘመን። ቤተሰብ ቤት ውስጥ ጎጆ ውስጥ እንዳለ ተቃጥሎ እየተቃጠለ የሸነም ቤት አቃጠልን እያሉ የሚጨፍሩ የኢትዮጵያ ሰራዊት ያሰማራው አብይ አህመድ። ከዚህ የባሰ ጭራቅ የኦሮሞ ህዝብ አይቶ አያውቅ።
ከዚህ የባሰ ጭራቅ አይቶ አያውቅም። ሚሊሻ ቀጥሮ ዘርፈ ብላ የሚል መንግስት ያለበት በ21ኛው ክፍለ ዘመን የ16ኛው አይነት ክፍለ ዘመን የወታደር አሰራር የሚተገብር ጭራቅ አብይ አህመድ። ይሄ በግልጽ ሊታወቅ ይገባል። ይሄ ሊያሰምሩበት ይገባል። እንደ አብይ አህመድ ያለ ጭራቅ በኦሮሞ ህዝብ ላይ ተነስቶ አያውቅም። ውርሱም ይሄ ነው። ሙሉ ከተሞችን የቀበሌ ገበሬ ማህበርን በአንድ ወቅት 1000 በላይ የሚሆኑ የአባወራ ቤቶችን በእሳት ያነደደ ጭራቅ አብይ አህመድ። በሺዎች የሚቆጠሩ ሰዎችን ቤታቸውን አፍርሶ ካሳ እንኳን አልጠየቁኝም ብሎ የሚፎክር ጭራቅ አብይ አህመድ። ሙሉ የኢትዮጵያን ህዝብ በአደባባይ በሚዲያ ከእውቀትና ከእውነት የጸዳ ህዝብ ነው ብሎ የሚሳደብ የራሱን ህዝብ ታላቅ ትሆናለህ፣ ቀድሞ ክብር መልሳለሁ የሚለውን ህዝብ መልሶ እንደዚህ ብሎ የሚሳደብ ሰው ይሄ ነው ጭራቅ። ለራሳችን የራሳችን እድል በራስ የመወሰን መብት የምንታገል ለፍትህ የምንታገል ሰዎች የትኛውም ህዝብ እኛ ዓለም አቀፋዊ ትብብርን የምንናፍቅ ኢንተርናሽናልን የምንዘምር ትውልድ ነው። እኛ የማንም አገር ህዝብ በግፍ እና በመከራ እንዲኖር አንፈልግም። ማንም ሰው በግፍ በእብሪት እንዲገደል ማየት አንፈልግም። የምንታገልበት መብት አለ። መብታችንን ሊነጥቀን የሚመጣውን ግን እንመክታለን፣ ከራሳችን ላይ እንመልሳለን። የሚደረገው ትግል ይሄ ነው። የመጣብንን ጥቃት እንመክታለን፣ መብታችንን ለማስከበር እንጥራለን፣ ሰላማችንን ለመፍጠርና ለመጠበቅ እንንቀሳቀሳለን። ይሄን በምናደርግ ጊዜ የዓለም ግፉአን ሁሉ ወገኖቻችን እንደሆኑ እናያለን እንጂ ሊበሉን የመጡ ጭራቆች ብለን አናስብም። በዛ ስሌት አንንቀሳቀስም። የትኛውንም ህዝብ በዚህ አይነት አግባብ አናሰላም። የህዝብ ጭራቅ የለውም። ጭራቁ እሱ በሁሉም ህዝብ ላይ ጭራቃዊ ተግባር የፈጸመው አብይ አህመድ እና የሱ ቡድን። ትልቅ ቡድን እንኳን አይደለም። በነገራችን ላይ አጠገቡ የሚውሉ ሰዎች ስለሚሆነው ነገር አያውቁም ብዙዎቹ። ይሄንን ኢልኬሳም ታየም በግልጽ ነግረውናል። እኛ እንደነሱ ነውረኞች ስላይደለን የውጭ ጠላት አንጋብዝም። እሱም እንኳን ትክክል ነው፣ ግን ቢያንስ እንዲህ አይባልም። ለአባባል እንኳን ማለት ነው። ከውጭ እርዳታ መጠየቅ ምናምን መብት ነው። ለነጻነቱ የሚታገል ህዝብ ሁሉ የሚጠይቀው የሚያደርገው ነገር ነው። የነጻነት ተዋጊ በክህደት አይከሰስም። ከሌላ ሀገር እርዳታ ቢጠይቅ ግን እዛ ድረስ አንሄድም። እኛ እርስ በርሳችን ቢያንስ በአንድ አገር ካርታ ውስጥ ያለነው ሰዎች አንድ ጠላት ስለሆነ እየዘመተብን ያለው ኃላፊነት በተሞላው መንገድ በመናበብ ይሄንን ማስወገድ ይገባል። ከነዚህ ጋር እንተባበራለን። የጋራ ግፍ ክምር ከራያችን ላይ እንንዳለን። የማይስማሙ ግቦች እንኳን ቢኖሩ፣ ስትራቴጂክ ጥቅሞች እንኳን ቢኖሩ እነሱን እንዴት እንደምናስተዳድር የምንዘይድበት ማዕቀፍ እንፈጥራለን የምንለው መፍጠርም አለብን። ይሄ ደግሞ ትልቅ የፖለቲካ ብስለት ይጠይቃል። አንዱ የኢትዮጵያ የፖለቲካ ምህዳር ዝግ መሆኑ፣ አፈናው መብዛቱ ያደረገው ነገር የፖለቲካ ሊቃኑ የፖለቲካ ብስለት፣ ፕራግማቲዝም፣ ጥቅም ላይ ያተኮረ ስትራቴጂክ የሆኑ ጥቅሞች ላይ ያተኮረ ቅልጥፍና ማጣት፣ የአመራር ብቃት እያነሰ መሄድ በሁሉም ዙሪያ የአመራር ብቃት በጣም ትልቅ ችግር ነው። አብይን ያየ የኢትዮጵያ ህዝብ ሊያመርት የሚችለውን አመራር መገመት ይችላል። ይሄ የአብይ ዘመን በራሱ ምን አይነት ኃይለኛ የአመራር ቀውስ ውስጥ እንዳለን የሚያሳይ ነው። በአፈናም ይሁን በስደትም ይሁን በግድያም ይሁን
በተለያየ መንገድ የአመራር ቀውስ ግን አጋጥሟል በዛ ሀገር ላይ። ይሄ ዲክላይን ከኃይለ ማርያም ጊዜ ጀምሮ የታየ ነው። መጨረሻ እንደዚህ አይነት አጭበርባሪዎች እጅ የመንግስት ስልጣን እንዲወድቅ ያደረገ ማለት ነው። አንዱ ትልቁ የፖለቲካ ኃይሎች ሲተባበሩ የሚያደርጉት ነገር ይሄንን ብስለት ማምጣት፣ እንደዚህ አይነት አመራር ማፍለቅ፣ ከስትራቴጂክ ጥቅሞች አንፃር ለማይጣጣሙ ህልሞች ማዕቀፍ ማስቀመጥ እና ማሳደር፣ የሚስማሙበት ላይ ግን አሁኑኑ መተባበር፣ ቢያንስ መናበብ የሚለውን መስበክ ያስፈልጋል። ይሄ የኦሮሞ መንግስት ስለሆነ ሰሜንኞች ሊነጥቁ እሱ አሁን አይ ቲንክ ያለፈበት ነው። የኦሮሞ መንግስት እንዳልሆነ ሁሉም ሰው አውቋል። ኦኬ ሰሜንኞች መተው ሊነጥቁ ሆኖ ያንን ስልጣንህን በእጅህ ያለውን ኖ ያየነው ስልጣን የለምኛ ደግሞም ለስልጣን አልታገልንም፣ ለመብት ነው የታገልነው። ስልጣን እና 4 ኪሎ መግባት ቢሆን ኖሮ እዛ ጋር ያበቃ ነበር። ምንም ጥያቄ አይኖረን ነበር። ሌላ የዘር ማጥፋት ጦርነት አይታወጅብንም ነበር። ፍትህ ፍለጋ የራሳችንን እድል በራስ የመወሰን መብትን ለመጎናጸፍ፣ ማንነታችንን ለማስከበር፣ ቋንቋ፣ ታሪክ፣ ልማዳችንን ለማስከበር፣ በሀገራችን ላይ የባለቤትነት መብት እንዲኖረን ለማድረግ ስለታገልን ያንን አላየንም። ዛሬም እንኳን በምክክር ጉባኤው ዳያሎግ ኮሚሽን ምናምን በሚባለው ህገ መንግስት ለማሻሻል ሐሳብ ሲያቀርቡ እነዚህን መብቶች ለማጥፋት ነው እየተመካከሩ ያሉት። ይሄ ቡድን ነው እንግዲህ ከሰሜን ጭራቅ እየመጣ ነው አንተን ሊበላህ ነው የሚለኝ። ከመሬት እያፈናቀለ መሬትን የግል ለማድረግ እየተንቀሳቀሰ እቅድ ነድፎ ማለት ነው። ህዝቡን ከመሬቱ እያፈናቀለ ኦሬዲ በጉልበት እንደገና መሬትን የግል ለማድረግ እና ለመቸብቸብ አሁንም እየሸጠ ነው። የራስን እድል በራስ የመወሰን መብትን ለማስቀረት፣ ክልሎችን ለማፍረስ እየተንቀሳቀሰ የክልሎችን ቋንቋዎች ጥሎ ብሔራዊ ቋንቋ ለመፍጠር እየተንቀሳቀሰ ሌሎች ጭራቆች ከሩቅ እየመጡብህ ነው ብሎ ሊያስፈራራ ይሞክራል። ኖ ከዚህ የባሰ ጭራቅ አይተንም አናውቅም፣ ወደፊትም አናይም። የመጨረሻው አብይ አህመድ ይሆናል። ይሄ ሊሰመርበት ይገባል። ከዚህ የባሰ ጭራቅ አይቶ አያውቅም የኦሮሞ ህዝብ። በዚህ ዘመን እንዳየው አይነት መከራ አይቶም አያውቅም ይሄ ህዝብ። 100 ሺዎች እኮ መድረሻ ቢስ ሆነው በአዲስ አበባ ከተማ እብድ ሆነው ተበትነዋል። ከሐረርጌ የተፈናቀሉ ወገኖቻችን እብድ ሊትራሊ ሄዳል። 100 ሚሊዮን የሚደርስ ህዝብ መድረሻ ቢስ ሆኖ ዛሬ በአዳማም በባሌም በቡራዩም ተበትኖ የነበረው ህዝብ አሁን የት እንዳለ አይታወቅም። 1.8 ሚሊዮን ህዝብ ምን ውስጥ እንደገባ አይታወቅም። ይሄ የሆነው በአብይ አህመድ ዘመን። የኦሮሞ ሀብት የወርቅ ንግድ በግለሰቦች ቸብቻቢነት እጅ የገባ፣ በውጭ ሜርሰናሪዎች እጅ የገባበት፣ በራሳቸው የታጠቁ ኃይሎች ወርቅ፣ ኤሜራልድ እና ታንታለም ምናምን የሚጠበቅበት ሀገር፣ የግል ሜርሰናሪዎች ማለት ነው። ተቀጣሪ የፕራይቬት ሴኩሪቲ ኃይሎች የኦሮሞን ሀብት፣ የህዝቦችን ሀብት፣ የአገርን ሀብት የሚበዘብዙበት እና አብይ አህመድ ወርቅ እንደ ማንኛውም ሰው ደግሞ እንደ ግለሰብ በኮንትሮባንድ ገዝቶ አቡዳቢ ላይ ለራሱ የሚያስቀምጥበት፣ ብሔራዊ ባንክ አይገባም ዛሬ የሚበዘበዘው ወርቅ። ይሄ ነው። ይሄ ከሃዲ መንግስት ሌሎችን በክህደት ሲወቅስ ይታያል። ከዚህ የከፋ ስርዓት ሊኖር አይችልም። ጭራቅ ኦሬዲ ተገልጧል። ስለተገለጠ ጭራቅ አይደለም። ጭራቅ እኮ የሚባለው ነገር የሆነ እጆቹ ከሰው የገዘፈ ግን የማይታይ ነው። ብዙ ጊዜ አይደለ፣ በጨለማ ውስጥ ነው፣ በቃ አይታይም ነገር ነው። እኛ አይተነዋል። the monster is here and the monster is, we are seeing it right now, we are living through it። እየኖር ነው ስለሆነ
በዚህ ልታስፈራራን አትችልም። ልጆችን ጭራቅ አለ የምትለው ያላዩት ስለሆነ ምን እንደሚመስል so he plays on the imagination and የኢትዮጵያ ህዝብ አይቶታል። ያላየው አይነት መከራ የለም በዚህ ጊዜ በራሳቸው የኦሮሞ ፖለቲካ ፓርቲዎች መካከል። ምክንያቱም አብይ የሚያደርገው ግጭት የሚፈበርከው በውስጥም በውጭም እርስ በርስ እንድትጋጭ ያደርጋል። አንድ ፓርቲ ውስጥ ኮሄረንስ እንዳይኖር ያደርጋል። አንድ ህዝብ ውስጥ በተለያዩ ፓርቲዎች መካከል ኮሄረንስ እንዳይኖር ያደርጋል። ከዛ በአንድ ክልልና በሌላው ክልል መካከል ግንኙነት እንዳይኖር ግጭት እንዲሰፋ ያደርጋል። ከዛ እሱ ራሱ ደግሞ ከሌሎች ሀገሮች ጋር እየተጋጨ ይቀጥላል። ሁሉ ጊዜ የሚያደርገው ነገር ማጋጨት ነው። እኛ ይሄንን በማወቅ አንደኛ በውስጥ ጠንካራ የሆነ ትብብር ህብረት ያስፈልጋል። በውስጥ እያንዳንዱ ፓርቲ ኢንፋክት ምናልባት መጨረሻ ላይ ያወራዋለሁ ብዬ ነው እንጂ መደረግ ያለበት ነገር ካለ በመጀመሪያ እያንዳንዳችን ወደ ውስጣችን ተመልክተን ውስጣችንን ጸጥ ረጭ ያለ ሰላም ያለበትና የተናበበ ማድረግ ያስፈልጋል። ይሄ ማለት መደራጀት ማለት ነው። ስርዓት ያለው መደራጀት፣ ድርጅታዊ መዋቅራችን ስርዓት ሊይዝ ይገባል እና ስትራቴጂካሊ ነው ውስጡ ራሱ መጥራት ያለበት ማለት ነው። ይሄን ከማድረጋችን በፊት ከማንም ጋር ምንም ነገር ተናበን ማድረግ እንችላለን። እርስ በርስ መናወቃችን የጸረ አብይ አገዛዝ ላይ መደረግ ያለበት ትብብር ስለሆነ የምናወራው በዋናነት የኢትዮጵያ የፖለቲካ ኃይሎች ማለት ነው። የፖለቲካ ምህዳሩ ሙሉ በሙሉ በመዘጋቱ የተነሳ በሙሉ ሌሎች የፖለቲካ ኃይሎች በሙሉ ተቃዋሚ የሚባሉት ሁሉ ወይም ተፎካካሪ እነሱ እንደሚሉት ሁሉ ከፖለቲካ ምህዳሩ ውጪ ናቸው። ስለዚህ እነዚህ ሁሉ ኃይሎች ይህን ስርዓት ከማስወገድ በቀር ምንም አይነት ተስፋ እንደሌለ ከተረዱ ዘን መተባበር ያለባቸው የኢትዮጵያ የፖለቲካ ተቃዋሚ የፖለቲካ ኃይሎች ሁሉ ናቸው ማለት ነው በዋናነት። ይህ ማለት ቀደም ሲል ከጠቀስኳቸው የኦሮሞ፣ የአማራ፣ የትግራይ፣ የሶማሊ ወዘተ ባሻገር ሌሎቹም በኢትዮጵያ ውስጥ ያሉ በምህዳሩ ውስጥ ያልታቀፉ የተቃውሞ እንቅስቃሴ ማድረግ በአፈና ምክንያት ያልቻሉ እነዚህ ሁሉ ትብብር፣ ቅንጅት፣ መናበብ ሊያደርጉ ግድ ይላል። ይህንን ማድረግ ጊዜው የሚጠይቀው ፖለቲካዊ ብስለት ነው። የፖለቲካ ኃይሎች ምን ማለት ነው? የፖለቲካ ፓርቲዎች፣ የትጥቅ ትግል የሚያካሂዱ ኃይሎች ወዘተ ማለት ነው። ከዚህ ባሻገር እነማን ናቸው ከተባለ ስም መጥራት ይቻላል ማለት ነው። እንግዲህ የፖለቲካ ፓርቲዎቹን ዘርዝሮ መጨረስ አይቻልም፣ ግን ብዙ እንዳሉ እናውቃለን። አሁን በቅርብ አንድ አብሮነት ምናምን የሚል የትዕይንት የቨርቹዋል ትዕይንት ያደረገ አንድ ቡድን ነበር አይደለ? እሱ አንዱ ምሳሌ ነው። ምን ያህል ኃይሎች እንዳሉ ማየት የምትችልበት ነው። ከዚህ በፊት ትግራይና የኢትዮጵያ መንግስት በሚዋጉ ጊዜ ትግራይም ያለበት አጋርነት ዩናይትድ ፍሮንት የሚባል አንድ ግንባር ለመፍጠር ተሞክሮ ነበር። ያ ግንባር አልፈረሰም፣ ግን ትግራይ የሰላም ስምምነት ከኢትዮጵያ መንግስት ጋር ስላደረገ የፕሮቶኮሉ ግድ ይለዋል ከኛ ጋር ምንም አይነት ኮንታክት እንዳይኖረው ማለት ነው። ፕሮቶኮሉ ስለሚያስገድደው የስምምነቱ ፕሮቶኮል ከነዚህ ጋር እንዳይገናኝ አድርገው ስለሆነ ያስገቡት የትግራይ ኃይሎች ከዛ ግሩፕ እርቀዋል። ነገር ግን አደረጃጀቱ አለ አሁን ዩናይትድ ፍሮንት። እሱ አንድ ምሳሌ ነው። እኔም አባል የሆንኩበት በአሜሪካን ሀገር ተመዝግቦ የሚንቀሳቀስ የብሔሮች አጋርነት ሶሊዳሪቲ ኦፍ ኔሽንስ ኦፍ ኢትዮጵያ የሚባል እንደዚሁ አንድ የሆነ አደረጃጀት አለ። ይሄ ሲቪክ አሶሲዬሽን ነው። ናው በኢትዮጵያም ውስጥ ከኢትዮጵያም ውጪ ብዙ ሲቪክ አሶሲዬሽንስ አሉ። እነዚህ ይህንን አፋኝ ስርዓት ከጫንቃቸው ላይ ለማስወገድ የሚያስችል በየዘርፋቸው ሲቪክ ማህበረሰብ አካላት የፖለቲካ ተሳትፏቸው ውስን እንደሆነ እናውቃለን። የመብትና የሰብአዊነት ስራቸው ግን ትልቅ ነው።
ስለዚህ እነዚህን በሚያካሂዱ ጊዜ ድምጻቸውን ከፍ ማድረግ ያስፈልጋል። አጀንዳዎችን ማቀናጀትና ማናበብ ግዴታ እንዳለባቸው ሊያውቁ ይገባል። ምክንያቱም ጦረኛ የሆነ በጦርነትና በጉልበት የሚያምን ስርዓት፣ በሙስናና በመግዛት በሚያምን ስርዓት ውስጥ የሚንቀሳቀሱ የሲቪክ ቡድኖች ምን አይነት እንቅስቃሴ ቢያደርጉ ውጤታማ እንደሚሆኑ ለነሱ ማስተማር አያስፈልግም፣ የሚረዱ ይመስለኛል። ሚዲያዎች አሁን በተለይ ብዙ ይሄ መንግስት የሚታገለው የሚዋጋው በመከላከያ ኃይል ብቻ አይደለም፣ በብልጽግና ካድሬዎች በኩል ብቻ አይደለም፣ በሚሊሻ በኩል ብቻ አይደለም፣ በቢሮክራሲው በአስተዳደር ተቋማቱ ብቻ አይደለም። የሚዲያ ሰራዊት ብሎ በሚያሰማራቸው በኮንቬንሽናል ሚዲያም በማህበረሰባዊ ድረገጾችም በማህበረሰባዊ የመገናኛ አካላትም መድረኮችም ፕላትፎርሞችም ላይ ነው። ስለዚህ በተለያዩ የሶሻል ሚዲያ ፕላትፎርሞች ዩቲዩብ፣ ቲክቶክ፣ ፌስቡክ፣ ትዊተር ስፔስ፣ ክለብ ሃውስ የመሳሰሉ ፕላትፎርሞች ላይ እንደዚሁም በሳተላይት በሚተላለፉና በሌሎች የሚዲያ አውታሮች ላይ በሰፊው ጦርነቱን ያካሂዳሉ። ጦርነት ያውጃሉ፣ ጦርነት ያስፈጽማሉ፣ ድልን ይነግራሉ ቀድመው። ይሄን ከተረዳን አይ ቲንክ ተመጣጣኝ የሆነ ምላሽ በዚህ ረገድ ያስፈልጋል ማለት ነው። አንድ በዘመነ ኢንተርኔት ይሄንን ማድረግ ከሁሉም ቀለል ያለው ተግባር ነው። ይሄንን ማናበብ መቻል በደንብ ይቻላል ብዬ አምናለሁ። የእነሱን አጀንዳ ኦቨርዌልም ማድረግ ይቻላል ብዬ አምናለሁ። ስለዚህ የሚዲያ ተቋማት again መናበብ፣ መደማመጥ፣ መረጃ መለዋወጥ እና እነዛን የሚገኙ መረጃዎችን ዌፐናይዝ ተመሳሳይ በሆነ መንገድ ተቀራራቢነት ባለው መንገድ የኛን ሎካል ሁኔታ በሚመለከት መንገድ ተዋውሶ መጠቀም አስፈላጊ ነው ብዬ አምናለሁ። ምክንያቱም አጥቂው አንድ አይነት ስለሆነ፣ ስልቱ አንድ አይነት ስለሆነ፣ አካሄዱ አንድ አይነት ስለሆነ፣ ግቡም አንድ አይነት ስለሆነ ያንን ለመቃወም መጨመር ያለብን የኛን አካባቢያዊ ዳራ ሎካል ኮንቴክስት ብቻ ነው። ከዚህም ማለፍ አለብን። አሁን ስንናበብ ስለኛ አካባቢ ብቻ ስላለው እውነት ስለተነገረ በአንድ ሚዲያ ላይ እሱን ይዘን ብቻ መጮህ አይደለም። ስለሌላው አካባቢም ችግር መናገር ያስፈልጋል። ይሄን እስካላደረግን ድረስ ሁሉ ጊዜም አብይ ያሸንፋል። በትግራይ ጦርነት በሚካሄድ ጊዜ ስለ ትግራይ ስንናገር የጁንታ ፕሮፌሰሮች የወያኔ ምናምን ፈረሶች ነሽመልስ ሲሉ ነበር። ኤንድ እንደዛ በማለት ከሌሎች አይሶሌት ያደርጋል። በሲዳማ ስለነበረው የክልልነት ጥያቄ ስንናገር እነዚህን የፈጠሯቸው ኤጀንቶቹን የፈጠሯቸው እነጸጋይ ናቸው እስከማለት ተደርሶ ነበር። የሲዳማ ሚዲያ ኔትወርክን እነሱ ናቸው የፈጠሩት፣ እነሱ ናቸው የሚጠቀሙበት ምናምን እስከመባል ተደርሶ ነበር። ያ እንዳይሆን ምንናገረው ምናደርገው ነገር የጋራ ኢፍትሃዊነትን ምንጋፈጥ ከሆነ አይ ቲንክ በሌሎች አካባቢዎች የሚደረጉ ጉዳዮችንም የተጣራ መረጃ ባለን መጠን ሁላችንም እኩል ለህዝብ ማድረስ ተገቢ ነው ብዬ አምናለሁ። የተለያዩ የፖለቲካ እንቅስቃሴዎችን ሰራዊቶቹ ኦፐሬሽናል የሆነ ትብብር እንደሚያደርጉት ሁሉ የማህበረሰባዊ ድረገጾች አንቂዎች ደግሞ እንደዚሁ የተለያዩ የሶሻል ሚዲያ ኦፐሬሽኖችን ካምፔይኖችን ኮኦርዲኔት ማድረግ ማናበብ መቻል ይገባቸዋል። የአንዱን ብቻ ሳይሆን የሌላውን ሃሽታግ አብሮ ተባብሮ ሼር ማድረግ በሶሻል ሚዲያ። አሁን ሰሞኑን የታየው ጥሩ ልምድ አለ። የታየን ኢንተርቪው እንዲሁም ከኦሮሞ ሚዲያዎች ይልቅ
በስፋት ያሰራጩት የአማራ ሚዲያዎች ናቸው። እና እንደዚህ አይነት ሃሽታጎችንም መለዋወጥ፣ የጋራ ካምፔይኖችን ማዘጋጀት፣ የጋራ መድረኮችን መፍጠር፣ ስትራቴጂካዊ የሆኑ ግቦች ላይ ያሉንን ልዩነቶች ለማቻቻል ለማቀዳደምና ለአፈታታቸው ማዕቀፍ ለማዘጋጀት የሚያስችሉ ሰፋፊ የውይይት መድረኮችን ማዘጋጀት፣ በተለይ ይሄ ከልሂቃን የሚጠበቅ ስራ ይሆናል። በተለይ ደግሞ በውጭ ሀገር ያሉ ልሂቃን ሰፋፊ መድረኮችን ማዘጋጀት መጀመር ያስፈልጋቸዋል። ዲፕ ኮንቨርሴሽን ማድረግ ያስፈልጋቸዋል። ለምንድን ነው ይሄ የሚያስፈልገው? የማይጣጣሙ ስትራቴጂካዊ ግቦች እንኳ ቢኖሩ በእነሱ ምክንያት መሳሪያ እናነሳ። ይልቅ ለነሱ አፈታት የጊዜ ሰሌዳ ማዘጋጀት፣ የአፈታት ፍሬምወርክ ማዕቀፍ ማዘጋጀት ላይ የበሰለ ሐሳብ ለፖለቲከኞቹና ለትጥቅ ታጋዮቹ እንድናቀርብ የሚያስችሉ ትልልቅ ምሁራዊ መድረኮች ያስፈልጋሉ ብዬ አምናለሁ። እና ልሂቃኑ ዋና ድርሻቸው ሐሳብ ማመንጨት ነው። ስራው አትሊስት በተለያዩ ተቋማት የምሁር ስራ የሚሰሩ ሰዎች የሚያደርጉት ስራ በሙያቸውም ቢሆን ሐሳብ ማመንጨት ነው። ስለዚህ ሐሳብ ማፍለቅ በእያንዳንዱ ጉዳይ ላይ ባይኖር ቢያንስ ፖለቲከኞቹ ሊግባቡባቸው የሚችሉባቸውን ኤሪያዎች፣ የማይግባቡባቸውን ላይ ደግሞ ምን አይነት የመፍትሄ አቅጣጫ እንደሚያስቀምጡ ለመወያየት እንዲቻል ሐሳቦችን አድቅቆ መነጋገር በራስ ቡድንም በጋራ መድረኮች ላይ እንደዚህ አይነት ዝግጅቶችን ማድረግና መወያየት፣ መደማመጥ ጥሩ ነው ብዬ አምናለሁ። ምክንያቱም ፈታኝ ጊዜ ይመጣል። በአጭር ጊዜ መለስተኛ የሆነ በተጨባጭ መሬት ላይ መናበብ ካለ በፍጥነት ነው የሚወድቀው ይሄ መንግስት። ስለዚህ ይቀድመን ይችላል ሁሉ የሱ መውደቅ ሳንዘጋጅ ሊደርስብን ስለሚችል ፈጣን ነው የሚሆነው። በትግራይ ጦርነት ጊዜ እንደሆነው ማለት ነው። መቀሌ ገቡ ከመባሉ ቀጥሎ ወልዲያ መጡ ተባለ፣ እንዴ ኮረም ተባለ፣ እንዴ ቆቦ ተባለ፣ እንዴ የተባለ ጭራሽ አማራ እና በቀናት ነው ይሄ ሁሉ ነገር የሆነው በአንድ ጊዜ። አንድ እንደዛ የሚሆን ይመስለኛል። ምክንያቱም ዶሚኖ ኢፌክት አለው። ይሄ ትልቅ የኢምፓየር ኃይል ስለሆነ አንዴ አከርካሪው ከተመታ በፍጥነት ነው የሚሸበሸበው። እንዳልከው ደግሞ የተቀባይነት ማጣት ቀውሱ ዲፕ ነው። ሙሉ በሙሉ በመጀመሪያው ሰሞን የነበረው የማጭበርበር ንግግር ያሰባሰበው ኃይል በሙሉ ተበትኖ የለም እዛ አካባቢ ውስጥ። እሱ ጋር ያሉት ሰዎች ራሳቸው እንኳን አይቀበሉትም። ቅድም እንዳልኩ እንደ ትራምፕ ይፈሩታል። ያው ዳዲ ምናምን ይላሉ፣ አብቹ ምናምን ይላሉ እንጂ እዛም ውስጥ የለው። ስለዚህ ፈጣን ነው አወዳደቁ። የደርግም ጊዜ እንደዚህ ነው የሆነው። ለረጅም ጊዜ ግዙፍ የሆነ ሰራዊት ይዞ ምናምን ስለነበረ አንድ እንደዚህ ትልልቅ ኃይል ሲወድቅ አወዳደቁ በጣም ፈጣን ነው። ኢንስታንትሊ ነው በቃ እንደሌለ የሚሆነው። ስለዚህ ብዙ ጊዜ የኢትዮጵያ የፖለቲካ ሊቃን ሁሌ አብዮት እየቀደማቸው ነው ሳይዘጋጁ። የተሻለ ድርጅት ያለው ቡድን ሁሉ ጊዜ ቀልጠፍ ብሎ ስልጣን የሚረከቡ። በደርግ እንደዛ ነው የሆነው፣ በአብይም እንደዛው ነው። የተሻለ መዋቅር ያላቸው ኮሎኔሎች ናቸው የነጠቁት ህዝቡን ቀደም። ለዚህ ምሁራኑ ከወዲሁ ሐሳቦችን ማደራጀት፣ ማቀዳደም እና ለማይግባቡቱ ህልሞች መፍቻ የሚሆን ፍሬምወርክ ማስቀመጥ፣ የጊዜ ሰሌዳ ማበጀት፣ እንደዚህ አይነት እርምጃ መውሰድ። ፍኖተ ካርታ የሚለው ቃል አሁን በጣም ስሙ ተበላሽቷል፣ ቆሽሿል። ግን ያው ፍኖተ ካርታ የሚመስል ነገር ሮድማፕ ማዘጋጀት ያስፈልጋል። አሁን እንግዲህ እንደዚህ ሲባል
ሁሉም የየራሱን ፍኖተ ካርታ የየራሱን ዶሴ ይዞ ደግሞ ይሄንን እንትና ካልተቀበሉ ብሎ ያውጃል ወይ የራሱን ይዞ በቃ ይሄ ነው ያለው በዚህ መንገድ እንሂድ ኑ እናንተም የማለት ሽቅድምድም አለ። እንደዛ አይነቱ የትም እንደማያደርስ ያው በተደጋጋሚ ታይቷል። የሸፍጥ ፖለቲካ ነው የሚሆነው። እንደዛ አይነቱን ሸፍጥ አቁመን የምር የሰከነና የበሰለ ፖለቲካ ለማድረግ እንዲቻል ይሄን ማድረግ ያስፈልጋል። ማን ከማን ጋር ይተባበር ላልከው በዋናነት አሁን የትጥቅ ትግል እየተካሄደባቸው ያሉ ትልቅ የትጥቅ ኃይል ያላቸው 3ቱ ክልሎች አሉ። ከዛ ባሻገር ሌሎቹም ጋር የትጥቅ ትግል የሚካሄድባቸው አሉ። እንደዚሁ ብዙ አክሽን የማይሰማባቸው ማለት ነው አሉ። በዋናነት የፖለቲካ ፓርቲዎቹ ሁሉ ሀገር ውስጥ ያሉም ውጭ ሀገር ያሉም ከፖለቲካ ምህዳሩ ውጭ ያሉ ሌሎችም ተቃዋሚዎች በፖለቲካ ምህዳር ውስጥም ያሉ ፓርላማ ውስጥም አለን የሚሉ ካሉ እና አይ ከዚህ መንግስት ጋር መቀጠል አንችልም ካሉ they are welcome እነዚህም ጭምር ኢንፋክት ይጠቅማሉ እነሱ የውስጥ መረጃ ስላላቸው። እነዚህ መተባበር አለባቸው። የሲቪክ ማህበረሰብ አካላት በአገር ውስጥ ያሉትም በውጭ ሆነውም የኢትዮጵያ ጉዳይ ላይ የሚሰሩ እንደዚሁ መናበብ ያስፈልጋቸዋል። የጋራ ፕላትፎርም በመፍጠር ረገድ እነዚህም አይ ቲንክ ውይይት በማድረግ ረገድ የተለያዩ ኤሪያ በሚሰሩባቸው ኤሪያ ላይ ማለት በመሬት ማኔጅመንት ይሁን በዲሞክራሲ ግንባታ ይሁን በሰብአዊ መብት ይሁን በሰብአዊነት ይሁን በህፃናት መብት ላይ ይሁን በሴቶች መብት ላይ ይሁን ብቻ በምንም ላይ ይስሩ እነዚህ የሲቪክ ማህበረሰብ አካላት በእነሱ አካባቢ ያለውን የፍትሃዊ ሁኔታ ለመቀየር ምን አይነት እርምጃ መወሰድ አለበት የሚለው ኢምፖርታንት ስለሆነ ጠቃሚ የግድ ስለሆነ ለዚህ ላይ ፕላትፎርሞች እያዘጋጁ የፖለቲካ ፓርቲዎችንም አጀንዳ ላይ እንትን ሐሳብ ማስቀመጥ ያስፈልጋቸዋል። እነሱ መተባበር አለባቸው። ይሄ ከኦሮሚያም ከኦሮሚያ ውጭ ያሉትንም ሌሎችንም ሁሉ የሚመለከት ነው። የሚዲያዎቹን ቀደም ብዬ ተናግሬያለሁ። ሚዲያዎቹ ማአት መንገድ አለ ሊተባበሩበት የሚችለው። አንደኛ አጀንዳ በማናበብ እና በማቀናጀት፣ ሁለተኛ ካምፔይኖች ዘመቻዎችን በጋራ በማካሄድ ቢያንስ እንዳይማቱ ማድረግ፣ እንዳይቀዳደሙ ማድረግ፣ እንዳይደራረቡ ማድረግ ማናበብ። ሶስተኛ ከተቻለ በጋራ አብሮ ዘመቻዎችን መክፈት። ይሄ በሚዲያዎች በኩል የምናደርገው ነው ማለት ኮንቬንሽናል የሆኑትም በሶሻል ሚዲያ ላይ ያሉት። በልሂቃን ዘንድ ቀደም ሲል እንዳልኩት ሐሳብ ማመንጨት ነው። አንደኛ በውስጥ ውይይት ማድረግ፣ ሰፋፊ ውይይቶችን ማድረግ በአንገብጋቢ ጉዳዮች ላይ፣ በስልታዊ ጉዳዮች ላይ፣ በስትራቴጂካዊ ጉዳዮች ላይ፣ በግብ በአልቲሜት ግቦች በህልሞች እና በአስፒሬሽኖች ላይ ዘላቂነት ባላቸው ጉዳዮች ላይ በሙሉ ዝቅ ብሎ ወርዶ መወያየት ያስፈልጋል። ይሄ ማለት ከውጭ ጉዳይ፣ በፖለቲካ፣ በኢኮኖሚ፣ በባህል፣ በመሬት አንገብጋቢ የኢትዮጵያ ጉዳይ መሬት፣ የፋይናንስ፣ የግሎባል ማርኬት፣ ዲፕሎማሲ በእነዚህ ሁሉ ላይ አድቅቆ ማሰብ ቢቻል የሆነ ዋይት ፔፐር የሚመስል ነገሮች እያዘጋጁ ቁጭ ማድረግ፣ ከዛ ከሌላው ልሂቅ ጋር ይሄንን ማናበብ እና በማይስማሙ ቦታዎች ላይ በተለይ በማተኮር እነዚህን ለመፍታት ምን አይነት መዋቅር ማስቀመጥ እንችላለን፣ ምን አይነት የሰላም የጊዜ ሰሌዳ ማስቀመጥ እንችላለን፣ ምን አይነት ሂደት መዘርጋት እንችላለን፣ ለዚህ የሚያስፈልግ መተማመንን እንዴት መፍጠር እንችላለን የሚለው ላይ ማሰብ ያስፈልጋል ብዬ አምናለሁ። ይሄ የልሂቃን ስራ ነው። ዳያስፖራ እንደምታውቀው አብዛኛው ዲሞቢላይዝድ ሆኗል። ምክንያቱም አብዛኛው ኮኦፕትድ ስለሆነ ወዶም ኮኦፕትድ ይሆናል፣ ተሳስቶም ኮኦፕትድ ይሆናል። ዳያስፖራ ምን ማለት ነው? ያው ለዘመናት ሲደክም የቆየበትን ገንዘብ ምናምን ጡረታ ሲወጣ ሀገሩ ሲገባ የሚያርፍበት ቤት ለመፈለግ ብሎ ሀገር ቤት ሄዶ ኮምፕሮማይዝድ የሆነ መሬት ተቀብሎ ቤት ተቀብሎ ብድር ወስዶ ግንባታ የጀመረ ምናምን በስቷል። ይሄ በ2018 አንዱ የሆነው ይሄ ነው። ይሄ ዲሞቢላይዝ ያደረገው ብዙ ህዝብ አለ። ዛሬም ደግሞ ተስፋ አድርገው የሚጠብቁ አሉ። ለውጥ ከመጣ እኛ ደግሞ በጊዜያችን እናተርፋለን፣ የእነንትናን ዘርፈን እንደዚህ እናደርጋለን ብለው የሚያስቡ በዚህ ስሌት ታጋይ መስለው የሚቀርቡ ሰዎችም እንዳሉ እናውቃለን። ለጊዜው ለውጥ ስላልመጣ ምንም አላተረፉም፣ ዲስኢሉዥንድ ሆነው እንዲያውም ሮጠው ደግሞ ተመልሰው ወደ ብልጽግና የሚገቡም እንዳሉ እናውቃለን። ናው ዳያስፖራው
እኔ ከዳያስፖራ ብዙ አልጠብቅም። እኔ ዳያስፖራው አሉታዊ ተጽዕኖ እንዳያደርግ ቢጠነቀቅ በቂ ነው ብዬ አምናለሁ። በተለይ ደግሞ በተለያዩ የፖለቲካ ኃይሎች መካከል፣ በተለያዩ ክልል ህዝቦች መካከል ግጭት እንዳይፈጠር ጥንቃቄ ቢያደርግ፣ አሉታዊ ተጽዕኖውን ቢቀንስ አይ ቲንክ እሱ በጣም ብዙ ጥቅም አለው ብዬ አምናለሁ። ሁላችንም የኛ ያዋጣል የምንለውን የምንደግፈውን የፖለቲካ ፓርቲ በገንዘብም በምንም ልንደግፍ እንችላለን። ከኛ ሰፈር ሲያልፍ ግን ኦፍ ኮርስ የፖለቲካ ትብብሩ ሲጀመር ይሄንንም ማቀናጀቱ ቀላል እየሆነ ይሄዳል። ግን ብዙ ጊዜ በውጭ ሀገር የሚኖሩ ኢትዮጵያውያን ፖለቲካው ላይ ያላቸው ተጽዕኖ በጣም አሉታዊ ነው። እናም በአንድ በኩል በራሳቸው በሚደግፉት ወገን ላይም ጫና የሚያደርሱት ጫና አንዳንዴ ያልተገባ የሚሆንበት ሁኔታ አለ። የፖለቲካ ኃይሎቹን ተጨባጭ ሁኔታ ካለመረዳት ይሁን ወይንም ደግሞ የገንዘብ አቅም ስላላቸው ተጽዕኖ ማሳደር ይገባናል ብለው ከማመን ይሁን የራሳቸው የቆየ ኢዲዮሎጂካል ኮሚትመንት ስላላቸው ያ በቀጥታ በተግባር ሊተገበርልኝ ይገባል፣ ምክንያቱም እኔ ገንዘብ እየሰጠው ነው፣ ዲፕሎማሲያዊ ድጋፍ እያደረግኩ ነው፣ አድቮኬሲ እየሰራው ነው ብለው የሚያምኑ ኃይሎች ስላሉ በዛ መንገድ የራሳቸውን ደግፈዋለን የሚሉትን ኃይል ላይ ያልተገባ ጫና ሲያሳድሩ ይታያል። በሌላ በኩል ደግሞ የነሱ የሚደግፉት ቡድን ከሌሎች ጋር ሊያደርግ ላለው ትብብርም እንደዚሁ እንቅፋት ሲሆኑ ይታያል። ስለዚህ ያ ብቻ ሳይሆን በተጨባጭ መሬት ላይ ህዝብን በህዝብ ላይ ከሚያነሳሳ ነገር መቆጠብ ያስፈልጋል ብዬ አምናለሁ። ብዙ ጊዜ እንደዛ አይነት ሚና ስለነበረው ኢን ሾርት ዳያስፖራው አንዱ ችግሩ አለመተባበሩ፣ አለመደራጀቱ፣ ያደረጃጀት ችግር አለው። የማህበረሰብ ማህበሮች ማለት የኢትዮጵያ ማህበረሰብ፣ የኦሮሞ ማህበረሰብ ምናምን የምትላቸው በውጭ ሀገር ያሉት ጋር ስትሄድ የምታየው አንዱ የአደረጃጀት ችግር ነው። ራሱ በውስጡ ኮሄረንስ አለመኖሩ ብዙ ችግር እንዳለው የታወቀ ነው። በዛ ምክንያት የሆነ ኮሄረንት የሆነ ቮይስ ላይኖረው ይችላል። ተፈጥሯዊ ነው ደግሞ ያ ቢኖርም አሁን አትሊስት ትብብር በሚያስፈልግ ጊዜ ትብብርን የሚጎዳ አሉታዊ ተግባር ከማድረግ መቆጠብ በጣም ትልቅ ሰርቪስ ነው ብዬ አምናለሁ። ናው ከአገራዊ ሁኔታ እንግዲህ የተለያዩ የፖለቲካ ኃይሎች በኢትዮጵያ ውስጥ ያሉ የታጠቁም ያልታጠቁም የሚተባበሩበትን አቅጣጫ የሚዲያ፣ የልሂቃን፣ የሲቪክ ማህበረሰብ እና የዳያስፖራ ኃይሎች በምን አይነት መንገድ ሊተባበሩ እንደሚችሉ ተቃቅሻለሁ። ግን ከዚህ አልፎ ቀጣናዊ ኢምፕሊኬሽን ባለው ደረጃ ደግሞ ምን አይነት ትብብር ይደረግ? አሁን ይሄንን ስንል መርሳት የሌለብን ነገር ሚዲያም፣ ልሂቃንም ኢቭን የዳያስፖራ ኮሚኒቲዎችም ኮኦፕትድ የሆኑ መኖራቸውን መርሳት የለብን። ኢንፋክት በመጀመሪያ አብይ ያደረገው ነገር ዳያስፖራውን በራሱ ስር ማስገባት፣ መከፋፈል ነው መጀመሪያ። ስለዚህ ሂል አላደረገም። ከዛ አሁን ዳያስፖራ አንዱ ዲሞቢላይዝድ የሆነበት ምክንያት ብዙ ዲስኢሉዥን እንደሆናል። በዛ ምክንያት ከዛ አልዳንም፣ ገና አላገገመም፣ ብዙ ቁስል አለው፣ ብዙ ከዚህ በፊት እንደዚህ ሆኛለሁ የሚል ፍርሃት አለው። ስለዚህ ያንን በደንብ መረዳት ያስፈልጋል። ብዙ ከዛ መጠበቅ ትሮማታይዝድ የሆነ ዳያስፖራ ስለሆነ ለረጅም ዓመት በብዙ ነገር ውስጥ ያለፈ ብዙ ድል እየናፈቀ ምናምን የራሱን የቻለ ህመም አለው። ያንን ህመም መረዳትና ማስታገስ ያስፈልጋል። አብይም በቀላሉ ሊገዛው የሚችል ቮለታይል የሆነ ቡድንም መሆኑን ኃይል መሆኑንም መረዳት ያስፈልጋል። ከዚህ አልፎ ግን ይሄ በቀጣና ደረጃ አላያንስ እና ካውንተር አላያንስ አሰላለፍ የኃይሎች አሰላለፍን እየፈጠረም እየቀየረም የሚንቀሳቀስ ቡድን ስለሆነ እንዴት አይነት ትብብር ነው ማድረግ ያለብን? አሁን
በሰፊው እየተነሳ ያለው ኤርትራ የባህር በር ይኖረናል፣ ኤርትራ የወረን ነው፣ ኤርትራም ኢትዮጵያ ልትወረኝ ነው ምናምን የሚል ኦልሞስት የማይቀር ጦርነት የሚመስል ውዥንብር አለ። ትግራይ ኃይሎች ጋር የሚነገረው ነገር ያው ከኤርትራ ጋር የተያያዘ ተደርጎ ነው። ፍርሃቱ ኤርትራና ትግራይ ይተባበሩብናል የሚል ነው። አይ ቲንክ እኔ ምን ያህል እንደሄዱበት ምን ያህል እንደተቀራረቡ አላውቅም። ነገር ግን ኤርትራ ምንድነው እዛ አካባቢ የምትፈልገው? ጂኦፖለቲካል የሆነ ሁኔታ ኤርትራ ከነማን ጋር ነች? አብይ ከነማን ከኋላው አሉ? እነዚህን በደንብ ማንበብ ያስፈልጋል። የፖለቲካ ኃይሎችም ሲተባበሩና የውጭ ጉዳይ እና የአድቮኬሲ የዲፕሎማሲ ስራቸውን ሲሰሩ የራሳቸውን ስትራቴጂካዊ ጥቅሞች ከየትኛው ቡድን ጋር እንዴት አድርገው አላይንመንት እንዲኖረው አድርገው ይፈጥራሉ የሚለውን በደንብ ሊያስቡበት ይገባል። እና አንዱም መሰራት ያለበት ሊቃኑም ሊያተኩሩበት የሚገባው ስራ ይሄ ይመስለኛል። ምክንያቱም በጣም ውስብስብ የሆነ አላያንስ እና ካውንተር አላያንስ አለ። አሁን ቼከርድ ነው በጣም ግብጽ፣ ሱዳን፣ ኤርትራ፣ ሳውዲ አረቢያ በአንድ በኩል and then you have United Arab Emirates አብይ በሌላ በኩል ሶማሊላንድ፣ እነዚህ ደቡብ ሱዳን የት ነው? እነዚህ ሁሉ ነገሮች በደንብ ግልጽ አይደለም። በዚህ ሁሉ ውስጥ ኢጋድ የኢትዮጵያ እጅ ነው እና የአፍሪካ ህብረት በማን እጅ ናቸው? እንዴት ነው የሚንቀሳቀሱት? የሚለውን በደንብ ማስተዋል ያስፈልጋል። አደገኛ የሆነ ቀጣናዊ ችግር፣ ውስብስብ የሆነ ቀጣናዊ ችግር እየተፈጠረም ስለሆነ ከዚህ አንጻር በፍጥነት ነገሮችን ማንበብና ከዘላቂ ጥቅሞቻችንና ከዘላቂ ሰላም ዋስትና ህልማችን ጋር አላይንድ የሆነ ፖሊሲዎችን በየጊዜው ያስተላልፉን መቀያየር እያየን ማስቀመጥ ያስፈልጋል። ከዛ ባሻገር ደግሞ በዛው መልክ አስፈላጊ ትብብሮችን አትሊስት መናበቦችን ማድረግ ያስፈልጋል ብዬ አምናለሁ። እንደ ኦሮሞ የማንንም ሀገር ግዛት የማንንም ሀገር ወደብ በጉልበት ነጥቄ ወስዳለሁ የሚል ዘመቻ እንገነባለን ከሚል ኃይል ጋር አንቆምም። ለምሳሌ ኤርትራ ዋጋለው ሄጄ ከሚል ኃይል ጋር አንቆምም። እንደዛ አይነት እብሪት አይመለከተንም። የኦሮሞ ህዝብ ትግል በ1971 ኦነግ እንኳን ከመቋቋሙ በፊት በተጻፈ ሰነድ የተቀመጠው the Oromo has no empire to build። እኛ ትግላችን ሌላ ኢምፓየር ለመገንባት አይደለም፣ ከሌሎች ጭቁን ህዝቦች ሁሉ ጋር በትብብር በአጋርነት in solidarity እንቆማለን የሚል የኤርትራን ወደብ የኤርትራን ግዛት እነጥቃለው በጉልበት ምናምን ከሚል ጋር የሚቆም ኦሮሞ አይኖርም። ይሄ ግልጽ ሊሆን ይገባል። እነሱ የኤርትራን የደህንነት ኃይሎች የኤርትራን ሰራዊት ተጠቅመው ህዝባችን ላይ ያደረሱትን ግፍ እናውቃለን። በክህደት ሊያስከስስ የሚገባ ተጠያቂነት ሊያስደርግ የሚገባ ችግር እንደፈጠሩ እናውቃለን። ነገር ግን መቼም ቢሆን አብይ አህመድ ከሚዘምታቸው ኢምፔሪያል ጦርነቶች የሌላውን ህዝብ መብት የሚገፍ ተግባር ጋር አንተባበር። የኤርትራ ህዝብ በግዛቱ ላይ ሉዓላዊነት አለው ብለን እናምናለን። በድንበር አካባቢ ያሉ ግጭቶች በሰላማዊ መንገድ ከሚመለከታቸው አካላት ጋር በውይይት መፈታት አለበት ብለን እናምናለን። የኤርትራ መንግስት ከአብይ ጋር አሁን ስለተጣላ በኢትዮጵያ ላይ ይዘምታለው ብሎ ሲነሳ ለኤርትራ መንግስት እጅ እንሆናለንም ብለን አናምንም። ምክንያቱም እነሱም የራሳቸው ኢንተረስት ስላላቸው ማድረግ የምንችለው የኛ ስትራቴጂክ ጥቅምና የኤርትራ ህዝብ የኤርትራ ስትራቴጂክ ጥቅም የት ጋር ይመሳሰላል የት ጋር ይለያያል የሚለውን በማየት የሚመሳሰለው ላይ ትብብር እንድናደርግ ማቀድ ብቻ። ለአሁንም በዘላቂነት በሶማሊያም ጉዳይ እንደዚሁ ኬንያም ብዙ ጊዜ እያስፈራራ አብይ በራሱ ሳይድ ለማሰለፍ ሲሞክር
በተለያየ ጊዜ ታይቷል። ኦሮሞ የመገንጠል ፍላጎት አለው። ኦሮሞ ከተገነጠለ ኦሮሞ ኬንያም ስለሚኖር ኬንያም ውስጥ ኢሪዴንቲዝም እና መፍረስ አደጋ ይመጣባቸዋል የሚል ፍርሃት በአንዳንድ ኪኩዩ ልሂቃን ዘንድ ለማስፈር ተሞክሯል። አይ ዶንት ቲንክ ያ የሚሰራ አይመስለኝም። አሁን ያ እንዳይሆን አይ ቲንክ አትሊስት በኦሮሞ በኩል ኬንያ መንግስት ምንም የምንገነባው ኢምፓየር እንደሌለን ከነሱ አገራዊ ድንበር ጋር ጉዳይ እንደሌለን ለነሱ ማረጋገጥ ያስፈልጋል። ነገር ግን አርብቶ አደር ህዝብ በከፊል አርብቶ አደር ህዝብ ስለሆነ ቦረና አካባቢ የሚኖረው ህዝብ ድንበር ላይ ያለው ህዝብ ያ ህዝብ ደግሞ ወደ የትኛው አቅጣጫ የሚንቀሳቀስ በባህልም የተሳሰረ ስለሆነ ያንን ፖረስ የሆነ ቦርደር ፖረስ የሆነ አሰራሩን መረዳት እና ያን ከግንዛቤ ማስገባት ሰላማዊ ግንኙነት መፍጠር እንዳለብን እናምናለን። ይህንን ሰላማዊ ግንኙነት የህዝቦች ግንኙነት ስለሆነ ያንን መጠበቅ ያስፈልጋል። በሶማሊላንድም እንደዛው ሶማሊላንድን እውቅና የመስጠት ያለመስጠት ጉዳይ ከዘላቂ ብሔራዊ ጥቅማችን ጋር የተያያዘ ነው የሚሆነው። ከዓለም አቀፍ እውቅና አሰጣጥ ጋር የተያያዘ ነው የሚሆነው። ስለዚህ ሶማሊላንድንም የሶማሊያንም ወደቡንም ሆነ ሌሎቹንም በአብይ አህመድ የኢምፔሪያል ሚሽን ውስጥ የምንሳተፍ አንሆንም። ወደብ ያስፈልገናል። ፕሮባብሊ ከሶማሊላንድ ወይም ከሶማሊያ ወይም ከኬንያ ወደብ ያስፈልገናል አንድ ቦታ ላይ። ያ የሚሆነው በሰላማዊ መንገድ በመደራደር የምንሰጠው ነገር ካለ አይተን የምንቀበለውም አስበን የምንከፍለው ነገር ካለ ያንን ከግንዛቤ ከተን የምንፈጽመው ነገር ነው የሚሆነው። አሁን ባለው ሁኔታ ግን ከነዚህ ኃይሎች ጋር ተባብረን የሀገራችንን ህዝብ ለመውጋትም ከነዚህ ኃይሎች ጋር ተባብረን በእነዚህ ህዝቦች ላይ ከመንግስት ጋር ተባብረን በእነዚህ ህዝቦች ላይ የምንዘምትበትም ምክንያት የለም። ግን ከጥቅማችን አንጻር በሂደት በየጊዜው የምናየው የምንገመግመው የምናሻሽለው ጉዳይ ይሆናል ማለት ነው። ሰው ከሁሉም በሱዳንም ቢሆን በደቡብ ሱዳንም ቢሆን እንደዚሁ ማለት ነው። ብዙ ሁኔታዎች አካባቢው ሜርሲነራይዝድ ስለሆነ ብዙ ሜርሲነሪዎች ስላሉ የአብይ መንግስት ራሱ ሜርሲነሪ ስለሆነ ዓለም አቀፍ ከፋዮች ያሉበት አካባቢ ስለሆነ ትልልቆቹ የዓለም ኃይሎችም አይናቸውን ጂኦፖለቲካሊ አይናቸውን የሚጥሉበት አካባቢ ስለሆነ ያንን ኢንተርናሽናል ሜርሲነሪ ሩት ማድረግ በጥንቃቄ ማየት ያስፈልጋል። የእነሱንም የዓለም አቀፍ ኃይሎች ኢንትረስት ምንድን ነው የሚለውን የትራምፕ ዘመን አይሆፕ አጭር ነው፣ ግን በሱ ዘመን በተለይ ብዙ ከባባድ ነገሮች ሊነሱ ስለሚችሉ በጥንቃቄ ማየትና ከነሱ ጋር የኛ ኢንትረስት እንዴት ይናበባል እንዴት ይጣረሳል የሚለውን ሁሉም ልሂቃን የሁሉም ወገን የሁሉም የፖለቲካ ኃይሎች በደንብ ቢያስቡበት ያስፈልጋል። አገር ቤት ያሉትም እነ መረራም ጭምር ማለት ነው በደንብ ሊያስቡበት ይገባል። ምክንያቱም በጣም ተለዋዋጭ የሆነ ሁኔታ ስለሆነ የውጭ ጉዳይ ምን አይነት ነው ምን መሆን ያለበት የሚለው ላይ በደንብ ሊያስቡበት ይገባል።